አዶናይ የምትለው እኮ በአራተኛ ክፍል ሆኜ ሳለሁ ሴጋ መታለሁ ብሎ ለኢትዮጵያ ህፃናት ትምህርት ያስተማረ ከ$60,000 በላይ 1 ብር ነው የቀረኝ እርዱኝ ብሎ ዲያስፖራውን ይሄን ምስኪን ኢትዮጵያዊ በተለይ ይሄን ጅሉን አማራ ከሰበሰበ በኋላ አዲስ አበባ ሲደርስ ግን የሀብታም ልጅ መሆኑን ነገሩ ላንተም እነግርሃለሁ። ትግሬ ሰርቶ አይደለም ዘርፎ ነው። አስረግጬ ነው የምነግርህ። አሳይቶናል። ቤተሰቦቹ የዘረፉትን ምን ትግሬ የትኛውን ሰርተ ነው? በ27 ዓመቱ ዘርፈ ነው። ወርቅ ሽጠ ነው። በእኛ ስም $71 ቢሊዮን ተበድረህ አሸሽተ ነው። $36 ቢሊዮን አሸሽተ። በዲያስፖራ በሙሉ እኮ እናውቃቸዋለን ትግሬዎች። ጋዝ ስቴሽን፣ ሉከር፣ መሻጫው፣ ጠቅላላ ስቶሮች ምናምን ክለቦች ምን ምግብ ቤት እናንተ ነው። ህወሓት ነው የትግራይን ህዝብ በኢኮኖሚ ለማንሳት ያደረገው። ስለ አንደኛው የዘራፊ ልጅ ነው አዶናይ። ስለዚህ ከ$60,000 በላይ ራበው ብለው አታሎ ከወሰደ በኋላ እኮ ፋራዎች ናቸው ላሜ በራዎች ናቸው እያለ ሰግጥ ማለት ምን ማለት? ይሄ ሰውስ ምንድነው? ማን ነው የፈቀደለት? ሰላይ ነው። ከመቀሌ እዚህ ጋር ይመጣል። አዲስ አበባ ከአዲስ አበባ መቀሌ፣ ከዚያ እነዚህ ጩፋ ምናምን። እነዚህ ህወሓት እንደናንተ አይነቱ በየብሔሩ ያስቀመጣቸው እንቁላሎች ናቸው። እየረዱት ያን ያህል ህፃናትን እንጀራ ስላበላ ህዝቡ ተርቧል። አዶናይ ሊል ይችላል። ስለዚህ አስረግጬ የምነግርህ ይሄ የብልግና ጥግ ባለጌ የህወሓት በወጣትነት ስም ሰላይ ያስቀመጣችሁት ነው። ገና ወደ አማራ ክልል እኮ የመሄድ እቅድ አላችሁ እናንተ። ሰሜነኛ ትለናለህ። 28 ዓመት ስትገሉን እኛ ደቦች ነበርን። ይሄ ሰው ለትግራይ ህዝብ ጥላቻ አለው። አንተስ የትግራይ ህዝብ አማራን ሲወደው ኢሊቶችን የምን አባትክ ደግሞ ትግራይ ኢሊት አለው። ዘራፊ ነው ያለው። የትኛው ነው ጀነራል ህወሓት ነድብረጽዮን? እነዚህ ማህይሞች 4ኛ ክፍል ላይ ያቆሙ እና የመጣፍክን አትክፈት። ያሸንፋል አዶናይ። ቢያሸንፍ ምን ረሃብን ያሸነፈ ምንድነው? የሀገር መሪነትን ተግባር ሚና ያሸነፈ ይመስላል። አው በየቦታው ተሰልፋችሁ ትግሬዎች ብዙ ቲፎዞች ያላችሁ ትልቁን አማራ 5 ሚሊዮን የማትሞላ 50 ሚሊዮን አማራን ትጫወቱበታላችሁ። ምን ስለሰራ ነው? ሰውዬ ምን ስላበረከተ ነው? የስለላ ስራውን እንዲሰራ ነው። ጅሎች ስለሆኑ ኦሮሞዎች ተጫወቱባቸው። የደቡብ ህዝብ ምን ሰርቶ ነው እዩ ጭፋ ጋር ሄደው? እዩ ጭፋስ ማን ነው? የእናንተ ሰላዮች ናቸው እኮ ህዝቡን ወጣቱን የያዙ ናቸው። እናንተ በ28 27 ዓመት ያልሰራችሁ ስራ አለ። ስለዚህ ባለጌ ያሸንፋል ምናምን ታያለህ። ሊያሸንፍ ይችላል።